ትዳር ውስጥ ሆናችሁ ባላችሁ ስራ እንድትሰሩ አንፈልግም ስራችሁን አቆሙ ቢላችሁ ታቆማላችሁ? እኔ አላቆምም። النصيب اذا في عادي بس ከሴቷ ወንዱ ትንሽ በእድሜ ገፋ ያለ ቢሆን እመርጣለሁ። ሰላም ማን ልበል ስማችሁ? ኢልዳና ዮርዳኖስ خالد عبد العزيز خالد الوحيشي የምታገቡት ባል ሊያሟላ የሚገባው መስፈርት ምንድነው? ታማኝ እና ፍቅር ያለው ትዳር እግዚአብሔርን የሚፈራ ሰውን የሚያከብር ብቻ ጸባይ ያለው። ኢትዮጵያውያን ናችሁ? የመን ናቸው። ኦኬ እሺ አማርኛ ግን ትሰማለህ? አዎ በደንብ ቆይተናል። ባለትዳር ነህ ወይ ሪሌሽንሺፕ ውስጥ ነህ? ገና የምታገባት ሴት ግን ማሟላት ያለባት መስፈርት ምንድነው? ጥሩ ሴት ልብ ያላት ውሸት የሌላትም አሪፍ መኖር ነው እንደዛ። ይሄ የኔ ምርጫ እሱ ጠይቅ አንተ ትሰማኛለህ እንዴ? قالت لك لما تتزوج البنت اللي تحتاجها كيف تكون مواصفاتها جابرها አፈርክልኝ لا تستحي قالت لك لا بالعربي طويلة شعرها طويل عيونها حلوة رجمنات صدرها رجم تكلم جميلة وخلاص قنجونات አንድ ወንድ በብር የምትበልጠውን ሴት ቢያገባ ምን ችግር የሚገጥመው ይመስላችኋል? በቃ እንዳነሰ ራሱ አሳንሶ ያስባል። እንደዛ ይመስለኛል። ወንድነት የባልነት እንትኑ እንደተነጠቀ አይነት አለ አይደል? የሆነ ብቻ ያባወራነት ቦታውን የሆነ እንደተነጠቀ አይነት ራሱን ዝቅ አድርጎ የማየት አይነት ስሜት ይሰማዋል። በሀብት የምትበልጥስ? قالت لك لو هي غنية كمان عادي ما بشوفها ايش فلوسها يعني يعني برا لا مالش ግን እሷ ሀብታም ብትሆን ይደብርሃል? قالت لك حتى لو هي غنية بقى يزعلك لو حتى لا ما يزعل نورمال እኛ ሀገር አሁን ባሎች ሴቶቹ በጣም ሀብታም እንዲሆኑ አይፈልጉም። because እንደዚህ ኮንፊደንስ ምናምን አይኖራቸውም ሚስትየው ሀብታም ከሆነች። እሱ አንዳንድ ጊዜ ሀብታም ብትሆን ሴት ይሁን በወንድ እንዳታልፈው ወይ እንዳታስቸግረው እንደዛ ነው የሚያስበው ሰው። ግን ብር ቅድሚያ አይደለም ፍቅር ነው። አንተስ ይሄ ያንተ ማሳብ ነው? እኔም እንደዚህ ብር አይመስለኝም ፍቅር ነው የሚመስለኝ። በእድሜ የምትበልጥ ሴት ብትሆን ችግር የለውም? ኖ በእድሜ ትክክል ነው። አያቴ ድሮ ነገረኝ በእድሜ ኑር ማለት በእድሜ ነው የምወስደው። በእድሜ የምትበልጠውን ሴት ያገባ ወንድ ምን አይነት ችግር ሊገጥመው ይችላል? ወይስ እሷ ሚስትየው በራሷ ምን አይነት ችግር ሊገጥማት ይችላል በእድሜ የሚያንሳትን ወንድ ካገባች? እኔ እንጃ ማለት ከሴቷ ወንዱ ትንሽ በእድሜ ገፋ ያለ ቢሆን እመርጣለሁ። የበሰለ ምናምን ይሆናል ትንሽ እድሜም ማለት ነው። ከሷ የሚያንስ ካገባች ለሴት ከባድ ነው ብዬ አስባለሁ። አንዳንዴ እድሜ ማተር አያደርገውም ትዳር ላይ ፍቅር ላይ ግን የሆነ ያለ መብሰል ነገር ይታይባቸዋል ወንዶች እና ትንሽ በእድሜ ቢበልጥ ባይነኝ እኔ ከሴቷ። ማህበረሰባችንስ ምን አይነት አመለካከት ያለው ይመስላችኋል በዚህ ላይ? በማህበረሰባችን አሁን ትልቅ ሴት ነው ያገባው ምናምን ተብሎ ይወራል እንትን ሩመር አይጠፋውምና ማህበረሰባችን ላይ ያለው ተቀባይነትም ጥሩ እንደ ኖርማል አይደለም የምንቀበለው መሰለኝ። አዎ ትንሽ ከባድ ነው እኛ ማህበረሰብ ግን እኔ እንጃ ጥሩ ከሆነ ጸባይ ማለት ካለው ከተግባቡ እነሱ ችግር ያለው ይመስለኛል። ዋናው ጥሩ ሰው ይሁን። አዎ ፍቅር ካለ እድሜ እኔ እንጃ ማተር አያደርግም ብያስባለሁ። እሺ በእድሜ የምትበልጥህን ታገባለህ? قالت لك بتتزوج واحدة أكبر منك النصيب اذا في عادي بتزوج ማለት ከመጣለት ድንገት ኖርማል አለ ትልቅ ሴት። እሺ ሁሉም ያገቡ ሴቶች አሁን ላይ እየሰሙህ ቢሆን ምን ምክር ትመክራቸዋለህ? ያንተ ንገረኝና እሱንም ሰሙ። ምን አሁን ላይ married women if they are listening to your advice what kind of advice would you give them?
ማለት የምታገባው ጥሩ ወንድ ብር መጨረሻ ላይ ሀሳቢ ሰው ማወቅ አለበት። ማለት ብር ቢሄድ ብር ይሄዳል፣ ግን ሰው ነው የሚቀመጥ። የትም ሰው የሚኖር ፍቅር ነው የሚያስቀድማል ለሁሉም ነገር፣ ስሜት የሰው የሚደርስበት ልክ አይደለም። ወንዶቹንስ ምን ትመክራቸዋለህ? ባሎችን ካለ ፍቅረኛ በደንብ ይይዛታል፣ ስነ ስርዓት ይኖራል። ያለው የሚመጣለት ነገር የሚያልፍ እንዳያሳልፍበት የሚኖረው ከሰው ጋር አብረን ያሳልፋል። እሱን ስጠይቀው ሚስቶችን ምን ይመክራቸዋል? ባሎችን ምን ይመክራቸዋል? يقول لك المزوجين والمزوجات يعني ايش نصيحة تنصحهم؟ الله يهنيه وايش انصحه؟ ايش انصحه؟ ايش انصحه؟ يعني كم نبض الحياة ايش اللي بتنصح الواحد الشخص يعني لما يتزوج؟ الله يسعدهم. الله يسعدهم انهم يكونوا تعرف ታያረጋችሁ ማለት ታሪፍ ታርጋችሁ ትርጉሙ። ኦኬ እሺ አመሰግናለሁ። ቴንክ ዩ ዌልካም። ዓለም ላይ ያሉ ባሎች ሁሉ እየሰማችሁ ቢሆን ምን ምክር ትመክሯቸዋላችሁ? ታማኝ ሁኑ፣ በትዳራችሁ መከባበር፣ ቤተሰብ መከባበር እና ሚስታችሁ ብትሰራ ችግር የለውም፣ መስራት አለባት። በተለይ አዲስ አበባ ከባድ ነው ኑሮ። ሚስትና ባል ሰርቶ እንኳን የማይቻል ኑሮ ነው እና ሴት ብትሰራ አሪፍ ነው። እንደዚህ ነው የምመክረው። ሚስታችሁን ውደዱ፣ አክብሩ፣ ለትዳራችሁ ታማኝ ሁኑ። ቺት አታርጉ። ቺት በጣም ደባሪ ነው። ምክንያቱም ምን ይመስልሻል? መነጋገር አለባቸው እና ትዳር መነጋገር፣ ግልጽ ከሆንሽ ቺት አይኖርም ብዬ አስባለሁ። አለመገባባት ይመስለኛል እና ደባሪ ቺት ነው። በትዳር ደግሞ በጣም ከባድ ነው። አትዋሹ ሰማኝ ነው። ሴት ደግሞ አትዋሹ እላለሁ። ብዙ ቺት የሚያደርጉ ሴቶች አሉ እና ወንዶችም አሉ እና ግልጽ እንደዚህ ነው የምመክረው። ለሚስቶች የምትመክራቸው? ለሚስቶች ደግሞ ራሳችሁን አትጣሉ። ልበሱ፣ ውጡ፣ ዘንጡ፣ ሻይ ጠጡ ከጓደኞቻችሁ ጋር። ልጅ ብቻ ቁጭ ብላችሁ አታሳድጉ። ብቻ ወጣ ወጣ በሉ፣ ስራ ስሩ። ከወንድ ብቻ ባይጠብቁ ባይ ነው እና ስትሰሪ ትከበሪያለሽ፣ መከባበር ይኖራል። እሱ ነው የምመክረው። ትዳር ውስጥ ሆናችሁ ባላችሁ ስራ እንድትሰሩ አንፈልግም፣ ስራችሁን አቁሙ ቢላችሁ ታቆማላችሁ? እኔ አላቆምም። ስራማ ግዴታ ነው። ማቆም የለበትም፣ መስራት አለባት። እኔ በዛ አምናለሁ። ብቻ የራሷ ትንሽ ነገር ገቢ ቢኖራት ባይ ነው። የእናንተ መስራት እምቢ ብላችሁ ስራችሁን መስራት ትዳራችሁን አደጋ ውስጥ የሚያስገባውስ ቢሆን? እኔ እንጃ፣ እሱ ከባድ ነው። ግን መሳመን አለብና አላምንም ካለስ አይልም አይመስለኝም። ጠንካራ ከሆንሽ ይቀበልሻል። ግዴታው ያምናል። ማሳመን ነገር ነው ስራ። እኔ እንጃ እንዴት ነው የማይቀበለው? ሁልጊዜ ቤት ስመጣ ላይሽ እፈልጋለሁ፣ ቤት ስመጣ ላጣሽ አልፈልግም የሚል ወንድ አለ? አዎ ይኖራሉ፣ ግን እኔ እንጃ ሁሉም አንድ አይደሉም። እንደዛ የሚለው ቢገጥማችሁ? እኔ አልሰማም። ሁሉም ሞላ ከሆነ ችግር የለውም እኮ ግን ይጎድላል። ትዳር ውስጥ ይጎድላል፣ ሞልቶ አይሞላም። ከዛ መስራት አለባት። ሴቶች እንደዚህ ነው የምመክረው። ትንሽ ዋላ ተቀጠረሽ መስራት አለብሽ። ተቀጠረሽም ቢሆን የራስሽም ቢሆን ብቻ የሆነ ስራ ያስከብራል ብዬ ነው የማምነው እኔ። መከባበር ይኖራል፣ አንቺም ስትሰሪ እሱም ሲሰራ። ግን አንዳንድ ባሎች ያው ላይቀበሉት ይችላሉ። እንደኔ አመለካከት ግን እኔ ሴት መስራት አለባት ባይ ነኝ።